ካልባላ ይዳብዙል ስንሽንገላ ተቃውሞ ለን እንዲቻላችሁ እግዚአብሔርን ዕቃ ጦር ሁሉ ልበሱ። 12 ቁጥር መጋደላችን ከደምና ከሥጋ ጋር አይደለምና ቆማ ሪከርዳርክ ወይም ቆማ ሴቫርክ ወንደማንም ከመልክ ትክክለ ሴቫ ተቀመደ ሆሮርንም መደስ ልከነው ወዲ ከነን ፈቀዳም ከባል መጋደላችን ከደምና ከሥጋ ጋር አይደለም ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፉት መንፈሳውያን ሰራዊት ጋር ነው እንጂ ይልና 4 ነጥብ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለማቆም እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ አንሱ። 2 ነገር ይናገራል። ልበሱ ይላል፣ አንሱ ይላል። 14 እና 15 እንዲህ ይላል፣ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጃት እግሮቻችሁን ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፈለጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነውና በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ። ማንም ሁሉ በልመና ሁሉ ዘውትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። የጭናት ምልክት አለ። እሱን ሰላልፍ እዛ ቆሜ ይህን ሐሳብ ለእናንተ ያብራራለሁ። ወደ ኤፌሶን መልእክት ምዕራፍ 6 ቁጥር ከ10 ጀምሮ ያለውን ክፍል እናንተ ጨርሳችሁ አንብቡልኝ ወደ ቤት ሄዳችሁ። ነገር ግን አሁን በስልካችሁ ላይ ስበርጉ በቪዲዮም ሆነ በሪከርድ ለእናንተ ይጠቅማችኋል። ዋስገር አዋዶ የእግዚአብሔር ቃል፣ የሕይወት ቃል፣ የመንግስቱ ቃል፣ የሰላም ቃል፣ የእውነት ቃል፣ የትንቢት ቃል፣ የእግዚአብሔር ቃል፣ የክርስቶስ ቃል፣ የምስራች ቃል ይሄ ብቻ ነው። ሌሎች ቃላቶች በሙሉ ይሻራሉ። አንዱ ጽፎ ሲሄድ ሁለተኛው መጥቶ አሻሽሎ ይጽፋል። ጊዜ ዘመን ይሽራል። የእግዚአብሔር ቃል ጊዜን ዘመንን እየሻረ ዛሬም አለ፣ ይቀጥላል። ካና አሜን ይትበቃም በፋሊታ ለምን ኪንሳካላ ተካ ዋሰገረ መላዮ ኮሌሃ ድገሙና ተናገሩ እስኪ አንዴ፣ ጨምራችሁ ተናገሩ እስኪ አንዴ። መጽሐፍ ቅዱስ የኤፌሶን መጽሐፍ ጳውሎስ እንደጻፈ ይነግራል። ማለት ስታነቡ ራሱ ከአንድ ምዕራፍ ጀምራችሁ ስታነቡ ራሱ ማን እንደጻፈ ይነግራል። ጳውሎስ ይህን ክፍል ወይም ይህን መጽሐፍ የኤፌሶን መጽሐፍ ሲጽፍ በሮም እስር ቤት ሆኖ ነው የጻፈው። በሮም እስር ቤት የታሰረው እጅ እግሩን ተጠርቆ በግንድ ታስሮ የቁም እስር ማለት ነው። የቁም እስር በእግር ብረት በእጅ ተጠርቆ ታስሮ ሳለ ከሱ ጋር ምናልባትም 16ኛው ላይ ያያችሁ ስላስ ሊኖር ይችላል። እሱ ግን ብዙ ጊዜ ስለታሰረ ስለተመታ 190 ምናምን ጊዜ ተገርፈዋል፣ ተመቷል። የሮምን መመታት ተመቷል። አይሁድ ገርፈዋል። በአንበሶች ፍርሃት ፈርቷል። በወንበዴዎች ፍርሃት ፈርቷል። በእራብ ተፈትኗል። ሰው በማጣት ተፈትኗል። ቤት በማጣት ተፈትኗል። ጓደኛ በማጣት ተፈትኗል። የተወለደበትን የኪልቅያን ከተማ በማጣት ተፈትኗል። በአይሁዶች ላይ የነበረበትን ተቀባይነት አጥቶ ተፈትኗል። ከሱ ጋር የነበሩ ሰዎች ሁሉም ጥሎ ተፈትኗል። ለመጣጋት ሲመጣ በክርስቶስ ከሆነ በኋላ ለመጣጋት ሲመጣ በአገልጋዮች መጠላት ራሱ ተፈትኗል። ካቆምባኔ ዞላን ከኔ ጥሮሞ ያሙካር ኢጥዌ ወርክ ትግክላይ ዋመንፈስ ማኮ መንቾ ወተርክኑ ወሸን ለገሪንጅ ለጣቆ ከበላም ዋሞት ይዮስን ዋይል ኩራኮ ያ ኤደምሶ ኮዮክ ኤፈንታዮ ኤቤ ሰበከ ማሸርኮ አይል ሽቴነሱ ቅርጫታን ይሰቃ ወደ አረብ አገር ሸኙት ይላል። በዚህ ሁሉ ተፈትኗል። በብዙ አይነት ፈተና ውስጥ እያለፈ የእግዚአብሔር ቃል አገልግሏል። እሱ ብቻ አይደለም፣ እግዚአብሔር ራሱ ክርስቶስ ራሱ በደማስቆ መንገድ ሲይዝ
በታላቅ ብርሃን ጨረር ዓይኑ የተመታ ነው። በሱ ላይ ያለው የሥጋ አቅም ሁሉ የተመታ ነው። እስከ 4 አይነት የድካም መንፈስ ያለበት ነው። ይህ ማለት በሽታ ማለት ነው። የሥጋ መውጊያ በመገለጥ ብዛት እንዳንተበይ የሥጋ መውጊያ ተሰቃልኝ ይላል። መውጊያ ያለ ነው በሰውነቱ ላይ። ይሄኛው ከኔ እንዲነሳ ከአንድ ጊዜ ከሁለት ጊዜ በላይ ጸለዩ። እግዚአብሔርም እንዲህ አለ፣ አንተ ዝም በል፣ ጸጋ ይበቃሃል፣ በድካሜ ኃይሌ ይፈጸማል ብሎ ዘጋው። ሙጋሚኖ ማንቼኳ ዋመላ ይጦጫኮ ሺኔዮ ማሽጣት ተከመደካ ሆቦ ባላው ዋመላ ጫኮ ኮለራ እዳወጫሉ ሺኔ ማንቼኪ ለቃ ተከወጨ ሆቦ ባላው ዋመላ ጫኮ ኮለራ ሃሌሉያ። በድካሜ ኃይሌ ይፈጸማል። እኛ ደካሞች ነን፣ ኃይሉ ከእኛ ጋር ሲሆን እንበረታለን። ቀኝ እጃችሁ ከፍ አድርጉና ኃይለ እግዚአብሔር ነው በሏ። የስብከቴን ርዕስ ሐርቅ ባጭሩ እናገራለሁ። ብዙ የጸሎት ጊዜ ስለሚኖረን እንዲህ ላለ የስብከቴን ለድል ተዘጋጅ፣ ለማሸነፍ ተዘጋጅ። አላሞ የዋ ከበከበሮ ካላ ይገኝ ቡዴ መነው ሽኔ የማሽጣት ተከመደካ ቡዴ የለዋ ይሄ ጻፎት ብያል ጻፍ ያቀምከን ጻፍ ወይ ምን መጣመጥ መጻፍ ጥቅስ ለኦብኪን ከበወጨ ከሞሽ ሾበስ ይጎበስ እናታርፍ ታስናው እንዳልፈብክ ምክንያቱም እግዚአብሔር አንዱን ተጠቅሞ ላንተ ይሰራ ማጥበየ ወደ ኮርዋ አጥሉ ሶድ በጠው አጥላቅ ደሉ ወጥሶ መኖር ዋያ ሃሌሉያ። ቀኝ እጃችሁን ከፍ አድርጉና ጮክ ብላችሁ ለድል ይዘጋጃለሁ በሏ፣ ለማሸነፍ ይዘጋጃለሁ በሏ። አይን በነ ጠሎ በነ ካው በነ አጋግ በጆሮክ ያከምና ይንግን ዋ መንፈስ ኪዳው ጮላ ማጥማት ቀው ከወሮን ማጥማት ሆንጋር ከወሮን ካችን ጉዳ ኮዮላ ጠላቱ ያለ አሸናፊ ትሆናለህ። ያጠገባችሁን ሰው ቅፍ አድርጎትና አሸናፊ ነው በሉት፣ ለድል ተዘጋጅ በሉት። ሮሜ 8 ከ34 ቁጥር አንስታችሁ ስታነቡ የእግዚአብሔር ቃል በትክክል የሚናገረው ምን ነው ታውቃላችሁ? ጳውሎስ ተርኮ አለ። ሁሉ ችግር ነግሮ አለ ከክርስቶስ ፍቅር ማንም ሊለየን አይችልም ካለ በኋላ ምን እንዳታውቃላችሁ? በዚህ ሁሉ በወደደን በክርስቶስ ኢየሱስ ከአሸናፊዎች አሸናፊዎች ያጠገቤ ሰረቃ አድርጎትና ሁሉ ከሚሉ በነት ይልህ ባዲሶ ከሚሉ በነት ይልህ በቀኑሾ ከሚሉ በነት ይልህ ማጥመት ነው ያቆ ሱሞ ጆኩይ አርኪኒ ለቆመነ ኩይ ዛቶ ከኒስ ዋለበለ ይወላ ካማሊስ ኪዛ መጥመት ይጋይሶ ኢሰንት ግግለን ጫማ በከን ዲናን ሰሞላ ቀስመሸራ ተረጋጋታላንተ አየረጋ አንዲ ማታ ሰራ ሀሸቃ ሪያ ኮረች እስከንደ ድል የለው በሏ እግዚአብሔር ነው በሉት፣ እግዚአብሔር ነው በሉት። አላማ የሐረግ ወርጋፍ ያቆበ ከበጋፍ ይወሰዱ ትክክለኛ ንግግር ተናጋሪ ያጠግብህን ሰው ከዚህ በኋላ ማለት ያለ ተሸንፎ አትወድቅም በሉት፣ ደክሞ አይወድቅ አትወድቅም በለው፣ ማንም ሰው አታትወድቅም በለው፣ ሲያለ ብር አታትወድቅም በለው። አሜኑ ማቸው ጋር ማይበረ የሃንጫ ይወባለፋ ውጭ ያላችሁ ሰዎች ሁለት እጃችሁ ከፍ አድርጎ እኮለታችሁ ሀረምቶቹ ሁሉ ተቆገን ከወራው አንዴ ባለ ለምን ባለ ቢረም ነው ተቆገ አይበሳ ከድናይ መላው ነው ኤማናዊና ኪንዋ ኤንዱቤላ ለከላኮ ለበ ባቱሙ አንዴ ባለ ወጮሞሾ ቢረም ሚለው መታኮማን አሜኒ ተቆለሰንስ አብስ መልካን ተቆለ የዋላ ካና ከመውል ቶማንጫ የደሳስኮር ጋሳ አሜን አቋዋካችሁ አሸናፊ ትሆናለህ። ጠላቶችን ታሸንፋለህ። ወድቀህ እንኳን ትጥላቸዋለህ። ዝማትቱ የማትማከሪ ዝማረቢሶቶ የማሊቱ የመዴስ ማሸቶቶ ሀዊቱ የማንዴልስ ማሸቶቶ ጀቢቱ የሙልኬሪ ንፋዮቹ ኮቶ ቀኝ እጆቻችሁን ከፍ አድርጉና አሸናፊ ነኝ በሏ። ተዘጋጅ። ያጠገቤን ሰው ነካ አድርገውና እስከ ለድል ተዘጋጅ በለው። በወደደን በክርስቶስ ኢየሱስ በዚህ ሁሉ በወደደን በክርስቶስ ኢየሱስ ከአሸናፊዎች እንበልጣለን። አራነት ያጠገቤን ሰው ነካ አድርገውና ትበልጣለህ፣ እባክህ አትፍራ፣ ትበልጣቸዋለህ። መጨሴ ሁጉሞን ሄዶ የተከመረ መጨሴ ዋገር ተፋውሙ አላልክም እኮ በድታት
ሽኔ ማች ማህባዲታ ተቆቅ ወጪለ ድገምና ተናገሩ እስካለ እዳካሎች ነው መታ ድል ለማድረግ ምን ነው የሚለውን ሐሳብ ትልቅ ነገር ያተጋበኝ ሰው ነገር አድርገውና ለድል መዘጋጃት ሁለት ዋና ነገር ይፈልጋል በለው። አንደኛ የእግዚአብሔርን ዕቃ ጦር መልበስ ምን ማድረግ አንተ ድገም ተናገር። የጽዮን ልጆች ተነሽ ኃይልሽን እጅ ከፋክ ማን ጦርነትና ኢሃኮን ወዲያማራማን ዋላ ከወሮ ከሶማኖክ ሲባሪን ጦር ኦረቤ ማራ ማዲያኮን ወረምኩ ዋራ ማጥራት ከሉቡሷ ሀውቡሷ ባጢ ሉቡሷ ኢየሱሳ ዋሰጋን መላዬ እጅ አኮከን ከባለ ኪዛካ ዘይነት ዋላ ምስክር ኦኬ ወማ ኢካማራ ሽኔ ወማሽቃብ ተከማደካ ዋራ በለንም ካንቶ ይዋቴ ማሽካኩሮማ መጨዘለታ የእግዚአብሔርን ዕቃ ጦር ሁሉ መልበስ። ሁለተኛ የእግዚአብሔርን ዕቃ ጦር ሁሉ ማንሳት። ሁለት ሐሳብ አቲ ነከባ ይስከያ ዋርት ተውላ እሺ ከስሞላ ያማን እከቡላ